ሰላም እንዴት ናችሁ? ዛሬ በአይሲቲ ሶሉሽን ይዤላችሁ የመጣሁት ነገር ምንድን ነው? ጉግል ሺት እንዴት ክሬት እናደርጋለን። አንዳንዴ የተለያዩ መረጃዎችን ለመቀበል ጉግል ሺቶችን ልንጠቀም እንችላለን። እኛ በምንፈልገው አይነት ፓዝ ምን ልናደርግ እንችላለን? ጉግል ሺቶችን ልንጠቀም እንችላለን። ማለት በዳታዎችን ከሰዎች ለመቀበል ስንፈልግ ብዙ ጊዜ እነዚህ ልንቀበል ይሄን ለመቀበልም ወደ ጂሜል እንገባ እና እዚህ ላይ ዶት ዶት ታያቸዋለች። 9 ዶቶች አሉ። እነሱ 9 ዶቶች ላይ ክሊክ ካደረኩ በኋላ ብዙ ነገሮች አሉ። ካሌንደር አለ፣ ሚት፣ ዙም ሚቲንግ ስንፈልግ እዚህ ጋር ዙም ሚቲንግ፣ ጉግል ዙም ሚቲንግ እንገባለን። የጉግል ሚቲንግ ላይ ሊያሽት ጉግል ዶክስ ማዘጋጀት፣ ስላይድ ማዘጋጀት እንችላለን። ሌሎችም አፕሊኬሽኖች አሉ። አክቹአሊ እዚህ ላይ እንደምታዩቸው በዋናነት አሁን ላይ ላሳይ የፈለኩት ጉግል ሺት እንዴት ክሬት እናደርጋለን። ጉግል ሺት ላይ ከገባው በኋላ እዚህ ጋር ሲመጣልኝ አሁን ቴምፕሌቶችን ከፈለኩ ቱ ሊስት፣ አኑዋል በጀት፣ መንዝሊ በጀቶች እንዴት ክሬት ማድረግ ከፈለኩ ከነዚህ ቴምፕሌቶች ልንጠቀም እንችላለን። ከዚህ በፊት የሰራናቸውን ከፈለግን ደግሞ ከዚህ በፊት የሰራናቸው እዚህ ጋር እናገኛቸው እንችላለን ማለት ነው። ከዛ ውጭ ግን እዚህ ላይ እኔ አሁን በአዲስ ብላንክ ስፕሬድሺት ብዬ እገባለሁ ማለት ነው። ብላንክ ስፕሬድሺት ካሉ በኋላ ወደሚቀጥለው እንሄዳለን። ይሄ መጣልኝ። እዚህ ላይ እንዳስፈላጊነቱ ይሄንን ለምሳሌ ስቱደንት ፕሮፋይል፣ የተማሪ ፕሮፋይል ለምሳሌ ማግኘት ብንፈልግ ስቱደንት ፕሮፋይል ብለን መግባት እንችላለን ማለት ነው። ከዚያ በኋላ ለምሳሌ ስቱድ አይዲ፣ ፉል ኔም፣ ከዚያ በርዝ ዴት ኦር ጀንደር፣ ከዚያ እዚህ ላይ በርዝ ዴት፣ ከዚያ ኢሜል፣ ከዚያ ፎን መቀበል ብፈልግ አሁን እነዚህን ዳታዎች መቀበል ብንፈልግ በዚህ መልኩ እናዘጋጃቸዋለን። እዚህ ጋር ሴቭ አደረኳቸው። ሴቭ ካደረኩ በኋላ የሚቀጥለው ምንድነው? ይህንን ሸር ማድረግ። ስለዚህ ይህንን ፎርም ካዘጋጀው በኋላ ከዚህ ላይ ሰዎች መረጃቸውን እንዲሞሉልኝ ምን አደርጋለሁ? እቺ ላይ ታያቸዋለች ፕራይቬት ኦንሊ ወይም ደግሞ መደመር ምልክት ያለባት የሰው ምስልና የመደመር ምልክት ያለባት ላይ እጫንና ሪስትሪክትድ የምትላለች። ሪስትሪክት የምትለዋን ምን አድርጋት? ኤኒዋን ዊዝ ዘ ሊንክ እላለሁ። ዊዝ ኤኒዋን ዊዝ ዘ ሊንክ። እቺን ኤኒዋን ዊዝ ዘ ሊንክ መርጬ ኦኬ ለውና ምናልባት እዚህ ላይ ሼር ለማድረግ ኮፒ ሊንክ ልለው እችላለሁ። ኮፒ ሊንክ ካሉ በኋላ ደን የሚለውን ተጨኘ ምን ላደርግ እችላለሁ? የተለያዩ ግሩፖችን ፈልገን ምን ማድረግ እንችላለን? ለምሳሌ እዚህ ግሩፕ ላይ ሼር ማድረግ ከፈለጉ ውስጥ ያለ ሰው እንዲጠቀመው ከፈለጉ እዚህ ላይ መጥቼ ኮፒ ሊንክ ያሉትን ፔስት እለዋለሁ። ከዚያው እዚህ ጋር የሚገባው ዩዘር እነዚህ 383 አሁን ተማሪዎች ቢሆኑ ምን ያደርጋሉ? ለምሳሌ እቺን ራይት ክሊክ ኮፒ ሊንክ ለበራትና የሆነ ብራውዘር ላይ ልክፈታት። ሌላ ብራውዘር ቅድም የነበረው ማይክሮሶፍት ኢጂ ላይ ነው። አሁን ደግሞ እዚህ ላይ መጥቼ ለምሳሌ ፔስት ብዬ ኢንተር ልበላው። ሊንኩን ክሊክ ማድረግም እንችላለን። የምንፈልገው ብራውዘር ላይ ይዘን ሄደ። ያችሁት እዚህ ጋር ይመጣልኛል ማለት ነው። ካለች አሁን እዚህ ላይ ሲመጣልኝ ለምሳሌ ዲኤምአር እዚህ ጋር ከመጣልኝ በኋላ ኦኬ ስለዚህ ማየት ላይ የተመዘገበውን ዳታ ማየት ላይ የሚፈልግ ቪው ኦንሊ ስለሆነ ኤዲት ማድረግ አይችልም። እዚህ ላይ በዚህ መልኩ ሊሆን ይችላል። ከዚያ ውጭ ግን ቅድም ወደ መጣሁበት ልመለስ እና እዚህ ላይ አዲስ አደርግ ኤኒዋን ዊዝ ዘ ሊንክ ብያለሁ አይደል? እዚህ ጋር ቪወር ብቻ ከሆነች ቪወር ብቻ እንዲሆን ማየት ብቻ እንዲችል አሊያ ደግሞ ኤዲተር አርጉኝ እያለ ነው። ይሄ ልኮልኝ ነው። እሺ ሼር ኤዲት እንዲያደርግ ሼር ላደርገው እችላለሁ። ከዚያ ውጭ አሁን ለምሳሌ ሌሎቹ ግን ቪወር ብቻ ከሚሆን ኤዲተር የሆነ ሁሉም ካልኩ ኤዲተር አደርጋቸዋለሁ። ቪወር ከሆነ እዚህ ላይ 3 አማራጭ ኮሜንተር፣
ኮሜንት እንዲያደርግ የምፈልገው ኮሜንተር፣ ቪወር እንዲሆን ከሆነ ቪወር፣ ኤዲተር ነው ደግሞ ከምፈልገው ኤዲተር አደርገዋለሁ። ስለዚህ ኤዲተር ብዬ ደህና ያልሁትን እንደገና እስኪ እዚህ ዋለልኝ ጋር ልመለስና አክሰስ ዘ ፋይል ሃዝ ቢን አፕዴትድ። እሺ አሁን ቪወር ብቻ ይል የነበረው ምን ይላል? ምን የሚል መጣ? ፍሪ ሆነልኝ። አይታችኋል እዚህ ላይ ፍሪ ሆነ which means የምፈልገው ምን ማድረግ እችላለሁ? መቀበል እችላለሁ ማለት የትኛውንም ዳታ አሁን እዚህ ጋር መሙላት እችላለሁ። ሶሪ አድርጌ ዳታ ይሞላል ማለት ነው። ሶሪ ከዚያ በኋላ ይሄን ክሎዝ ብንለው በዚህ መልኩ ኤዲት ማድረግ ይችላል ይሄ ሰው ማለት ነው። ዜን እዚህ ጋር የምናየው እዚህ የጠፋ ነገር አለ ማለት ነው። እሱን ቼክ ኦኬ። እዚህ ጋር ኤፍ ስለሆነች ሁለት ሰዎች ተመዘገበዋል። ስለዚህ እዚህ ጋር ስመጣ ሁለት ሰው የተመዘገበ አገኛለሁ ማለት ነው። እዚህ መልኩ ቬር ማድረግ ይቻላል ማለት ነው። ሌሎችም ሰዎች ለምሳሌ በክሮም ብገባ ጎግል ክሮም ላይ እስኪ ልግባ ደግሞ አሁን ጎግል ክሮም ላይ ብገባና ቅድም ኮፒ ያሉትን ቴሌግራም ላይ እዚህ ጋር ደርሶኛል አይደል? ቅድም እዚህ ጋር ይችን ራይት ክሊክ ኮፒ ሊንክ ብዬ አሁን በጎግል ክሮም ፔስት ብዬ ብገባ እዚህ ላይ የመጣልኝ አሁን ከዚያ በኋላ ከታች ላይ መጣና መዘግበዋለሁ ማለት ነው። ስለዚህ በዚህ መልኩ ምን አደርጋለሁ ማለት ነው? ዳታዬን መዘግባለሁ ማለት ነው። ስለዚህ አሁን የዚህ ከክሮም ላይ የመዘገቡት ሰውዬም ከፋየርፎክስ ላይ የመዘገቡትም ሰው አሁን እዚህ ጋር አፕዴት ይሆናል ማለት ነው። ስለዚህ አፕዴት ከሆነልኝ እዚህ ጋር መጥቼ ቼክ ባደርግ እንደዚህ ያገኘዋለሁ ዳታ። በዚህ አግባብ መረጃ መቀበል እንችላለን ማለት ነው። በዚህ መልኩ መረጃችንን መዝግበን መያዝ እንችላለን። ከተለያየ ሰው ላይ መረጃዎችን አድ ማድረግ እንችላለን። ለዛሬው ይሄን ይመስላል። ነገ ጎግል ፎርም እንዴት ክሬት ማድረግ እንችላለን የሚለውን ይዤላችሁ እመጣለሁ። አብራችሁ ስለቆያችሁ በጣም እጅግ አድርጌ እያመሰገንኩ ለዛሬው በዚህ አጠቃለን። ቸርን ሰንብት። ይህ አይሲቲ ሶሉሽን ነው። አስተያየት ኮሜንቶች ካሏችሁ አስቀምጡልን ኮሜንት ላይ። ሼር አድርጉ ለጓደኞቻችሁ ከወደዳችሁት ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቻው